ጸጉርሽ አድጎ መሬት እየጎተተ እንደ ራፑንዘል እንዲሄድ ካልፈለግሽ በስተቀር ይሄንን ውህድ እንዳትጠቀሚ። በእርግጠኝነት ትወጂዋለሽ። ለጓደኞችሽ ይሄን ቪዲዮ ጠቃሚ ስለሆነ ሼር ማድረግሽን እንዳትረሲ። እንዲሁም ደግሞ ለብዙዎቻችሁ እንደዚህ አይነት ጠቃሚ መረጃ ሲመጣ የማደርስላችሁ አንደኛ በተፈጥሯዊ መንገድ ምንም አይነት የጎንዮሽ ጉዳት ሳይኖር እቤታችሁ እንድትጠቀሙ ስለምፈልግ ነው። ለወንዶች ብዙ ጠቃሚ አይደለም ብዬ ነው ይሄንን ቪዲዮ ለሴቶች ታርጌት አድርጌ የምሰራው። ነገር ግን አንተም ይሄንን ቪዲዮ የምትመለከት ከሆነ ለእህት፣ ለእናት እንዲሁም ደግሞ ለምታውቃቸው ሰዎች ይሄንን ቪዲዮ ሼር አድርግ። ቤታቸው ውስጥ በነፃ ገንዘብ ሳያወጡ መጠቀም የሚችሉበትን ነገር ነው እየነገርኩ ያለሁት ማለት ነው። ማዘጋጀት ያለባችሁ የመጀመሪያው ነገር እሱን ከመናገሬ በፊት ከየት ሀገር ሆናችሁ እንደምትከታተሉ ወይም ደግሞ ይህንን ቪዲዮ ከወደዳችሁት አንዳንድ ቁጥር ኮሜንት ላይ ጻፉልኝ። ይሄንን የማደርግበት ምክንያት ለብዙ ሰዎች ቪዲዮ እንዲደርስ ስለምፈልግ ነው። እንዲሁም ደግሞ ሳትረሱ ሁላችሁም ይህንን ቪዲዮ ላይክ እና ሪፖስት አድርጉ። መጨረሻ ላይ ግን መልካም ፍቃዳችሁ ከሆነና ይህንን ቪዲዮ ከወደዳችሁት እንደዚህ አይነት ቪዲዮ ደግሞ ሁሌ ሲመጣ በቶሎ እንዲደርሳችሁ የመደመር ምልክቱን እየነካችሁ ተከታተሉኝ። የመጀመሪያ ማዘጋጀት ያለባችሁ ቁርንፉድ ታውቃላችሁ፣ የቀረፋ አይነት ነው። ከዛ በመቀጠል ሮዝመሪ፣ የደረቀ ሮዝመሪ ወይም ደግሞ የስጋ መጥበሻ ቅጠል ማለት ነው። ይሄንን አብዛኞቻችሁ ታውቃላችሁ። ሁለቱን አንድ ላይ በተለይ ደግሞ የሮዝመሪውን ቅጠል ማለት ነው ደረቅ ያለ ቢሆን ይመረጣል። ሁለቱን አንድ ላይ ታደርጉና 2 ብርጭቆ ውሃ ትጨምሩበታላችሁ። ከዛ በኋላ ትሸፋፍኑትና እስከ ጠዋት ድረስ ማታ ከሰራችሁ እስከ ጠዋት ድረስ፣ ቀንም ከሰራችሁ ደግሞ ለ12 ሰዓታት ታቆዩትና ስትመለከቱት የሻይ አይነት ከለር ከያዘ ብቻ ወደ መገልበጫችሁ ውስጥ ትጨምሩበትና ከዛ በኋላ ጸጉር ስፕሬይ ማድረጊያ ካላችሁ ወደሱ ከገለበጣችሁት በኋላ የጸጉራችሁን ውስጡን በማስነካት በደንብ አድርጋችሁ ስፕሬይ ታደርጋላችሁ። ይሄንን የምታደርጉት ጠዋትና ማታ ሁሌ ነው። አንዴ የሰራችሁትን ቢያንስ ፍሪጅ ውስጥ ካደረጋችሁ ለቀናት ሊጠቅማችሁ ይችላል። አንዴ መስራት ትችላላችሁ። ሁልጊዜ ስፕሬይ እያደረጋችሁ የውስጡን ቆዳ በማስነካት ማሳጅ ብታደርጉ ጠዋትና ማታ አንደኛ አንቲ ዳንድሩፍ ነው ሮዝመሪ እንደምታውቁት። ሁለተኛ ደግሞ ብለድ ሰርኩሌሽናችን እንዲፈጠር በማድረግ ጸጉራችን የእድገቱ እንዲጨምርና እንዲበዛ እንዲረዘም ያደርጋል። ይሄን ሁል ጊዜ ካደርጋችሁት በእርግጠኝነት ታመሰግኑኛላችሁ። አሁን የመጨረሻው ሰዓት ላይ ተገኝተናል። ይህን ቪዲዮ ወዳችሁታል? ጥያቄ ነው። አዎ ከሆነ እዚህ ጋር የመደመር ምልክት አለ፣ ጠቅ ማድረጋችሁን እንዳትረሱ። እንደዚህ አይነት ጠቃሚ መረጃ ሲመጣ በቶሎ ይደርሳችኋል። ሪፖስት ማድረጋችሁን እንዳትረሱ። ሰናይ ጊዜ እንላችሁ።